በዘመኔ ወራዳ ልለው የምችለው ሰው ምን አይነት ሰው እንደሆነ ታውቃላችሁ? ፍርድ ቤት ለልጁ ቀለብ አልቆርጥም ብሎ ጠበቃ ቀጥሮ ሱፉን ታንቆ የሚቆም ሰው፣ ለልጅ ቀለብ ልጁ ለሚበላው ነገር ሌላ ሰው እንዲዳኘው ብሎ ምናምን ወገቡን ታጥቆ የሚቆም ሰው። በኢየሱስ ስም ከእንደዛ አይነት ሰው ጋር ጓደኛ ወዳጅ የምትሆኑ ሰዎች ራሱ ማለት ነው ለሊት ንስሐ እየገባችሁ ወይ ደግሞ እየተናዘዛችሁ እንጂ የሆነ ቀን ይደፋችኋል። እንዲህ አይነት ሰው በእውነት አቤት አንድ ቀን ስልጣን ቢሰጠኝ ረሽኝ እውነት እናንተ ሰዎች ግን በእውነት ነው የምላችሁ ማለት ነው ነገ ስታጎነብሱ ዱላ ስትይዙ ነገ የሚባል ቀን ሲመጣ እውነት ጸጸት ብቻ ነው የሚገላችሁ አይደለም፣ ትል ነው የሚወራችሁ። ትል የህፃን ልጆቻችሁ እናንተ ለምትሰጡት ገንዘብ እንቺላችሁ ታጥ ጋንዲያ። እኔ ግን እውነት ነው ግሴ ብዙ ጊዜ በጣም ሲከነክነኛለሁ። አሁን ለልጁ 2000 እና 3000 ብር በወር መቁረጥ ያልፈለገ ሳይኖሩ ችግር የለውም ስራ ከሌለው እንዶ ይታነቅ የሚል ፍርድ እንኳን የለም። እኛም ጭንቅላታችን አይምሮአችንም አይፈቅድም። ነገር ግን ጠበቃ ቀጥራችሁ ያ ብር ቢዘረዘር ቢያንስ ልጁን 2 ዓመት ሊያበላው ይችላል። 2 ዓመት 3 ዓመትም ሊያበላው ይችላል። ልጅ እኮ ነው ከአብራካችሁ ወጣ ከአብራካችሁ ክፋይ ነው። ዘራችሁ ፍሬያችሁ እኮ ነው። ነገ ውሃ ቀባይ እኮ የሚሆናችሁ ይሄ እንደው የሰጣችሁት እንትን እኮ ነው። ልጁ የሰጣችሁት ፍቅር እኮ ነው እንትን የሚላችሁ። አሁን አባት ሲባል ሲደብረው እንኳን ትንሽ የማይዛችሁ እውነትሽን ነው ታለም። ነገር ግን በዚህም ሳይድ በሰውየውም ሳይድ ስናይ ግን እናቶች በተለይ አሁን ሲንግል ማም የሆናችሁ ስለ ባሎቻችሁ ስለ ልጆቹ አባት ጥሩ ነገር እያወራችሁ ነው ወይ? ለልጆቻችሁ ጥሩ ነገር እየተናገራችሁ ነው ወይ? ለምሳሌ አባትህ መልካም አባት ነው፣ የተለያየንበት ጉዳይ ድንገት እንዲህ ዝርዝር አድርጋችሁ ባይናገሩም እኮ በአጋጣሚ በእንዲህ ጉዳይ በነገሮች ባለ መግባባት ነው እንጂ አባትህ መልካም ሰው ነው፣ ጥሩ ሰው ነው። ስለ አባት ጥሩ ነገር ጥሩ ፍቅር ይዞ እንዲያድግ አታደርጋላችሁ ወይ? የሚደግፍ ሰው ካለ የማይደግፍ ሆን ይኸው አሁን ዝርዝር አድርገን ገብተንበታል። እናንተም የበኩላችሁን አስተዋጽኦ ማድረጋችሁን እንዳትረሱ። ይሄም ለእናቶች ነው። አባትየው የመርዳት ግዴታ ያለበት ቢሆንም ልጆች የእናትም የአባትም ፍቅር ኖሯቸው እንዲያድጉ የራሳችሁን ግዴታ መወጣታችሁን እንዳትዘነጉ። መልካም ስለ ቤተሰብ ነገ ቤተሰብ መስርቶ ጥሩ ነገር ይዞ እንዲያድግ መልካም ነገሩ መናገርም መልካም ነገር ነው። በመልካም ጨርስ። መልካሙ ተበጀ በሉ አቤሽሯችን ፈነዳች በይ በለው አቤት ኤርታሌ ይላል። እየይ ኧረ ጨስማለሁ። ይሄማ በቃ እንግዲህ ወደ ቻይና መጓዙ ነው። የሰሞኑ ሰዓት የሰሞኑ ሰዓት እንደ የሰሞኑ ጭስ እዚሁ አንዴ እሳት ያጎመራ ያለው ጭራሽ ድምፅም አለው። አንተ ጭራሽ ይተወቅሳል። እኔ ግን ሽሮዬ ምንም ብትሆኝ ምንም ብትንበቀበቂ ምንም ብትፍጨረጨሪ ደስ ትኛለሽ። ክፉ ጊዜያችንን ያለፍንብሽ ስንት ክፉ ጊዜያችንን ሽሮ ከመፈጨቱ በፊት አተሩን ዘግነን የሮጥንበት ከጎረቤት ጋር የተሯሯጥንበት ከእናቶች ዱላ ያመለጥንብሽ ሲርበን ደግሞ በተነጠፈ እንጀራ ላይ ሹዋ አድርጎ አምጥተውሽ ስልቅጥ አድርገን በልተን ውሃችንን አርገን ፍራሻችን ላይ ይሄ ድሮ ፍራሽ አለ ይጭዱ እሱ ብለን የተኛንብሽ። ሽሮዬ ደግሞ ከወፍጮ ቤት ገብተሽ ተፈጭተሽ ስትመጪ እንጀራችንን ነጥፍ እናደርግና ስንፈልግ በብጥብጥ ስንፈልግ በፈሰስ ስንፈልግ ተጋቢ ነው ስንፈልግ ደግሞ ጭብጥ የለውማ በምጣድ የምጣድ ሽሮ በሷ ሲቀጥል ደግሞ ሰው ሰክሮ ሲመጣ ያንጎበር አድሮበት ሲመጣ ድጋሚ በፍትፍት ብፌ ላይ በፍትፍት። አንቺ ያለው ሸዋለ እንዴ ለዚህ ህብረተሰብ ለመቶ ምናምን ሚሊዮን ህዝብ እኮ ደምሽን የሰጠሽው አንተ ሰይሞ ሊከበርልሽ ይገባል። የሽሮ ቀን ባንዲራን ከፍ አድርገን አውለብልበን ቆመን ዘመረንልሽ። ላንቺ ካላንደር ላይ ሁላ ተዘግቶልሽ ቀን ተመድቦ ተዘግቶልሽ እንደ በዓል ብናከብርሽ እሳ በደስታ እንዴ ሽሮ ይቃ። እስቲ ሽሮ የምትወዱ እስቲ ኮመንት ላይ ወየ በሉን 1 ኪሎ ሽሮ። ቤተሰቦች እንግዲህ ቪዲዮ የምንጀምረው በራሳችን ቪዲዮ ነው። ሰሞኑን